ስዕልን ለመንፈሳዊ ተግባቦት መጠቀም የሚለው ሐሳብ በጣም ኢንስፓየር ሲያደርገኝ ነው ያደግኩት። እኔ ጥሬ የነፍሴ ጥሪ እይታዊ ቋንቋ ስለሆነ ከዛኛው ቋንቋ ጋር ለመዋሃድ በጣም ያስቸግረኝ ነው። ብዙ ጊዜ እንደ ቀልም እላቸዋለሁ የኔ ህይወት አባይ ወይስ ቬጋስ እንደሚለው ከአባይ ቀጥታ ከጎጃም ቀጥታ ወደ ቬጋስ ነው እላለሁኝ። ምንም ማስታወቂያዎቻችንም ምንም ምስል ይልቅ ንግግር ይበዛባቸው። ይሄ የምታዩት እንደዚህ የሆነ እንደዚህ ተደርጎ ላይ የወጣ የወረደ እንጂ በግራፊካል በሆነ መንገድ አንገር በእኛ አገር አብዛኛው በተለይ በገጠር ለማሳየት ብሎ ሳይሆን ስዕልን የሚሰራው ጥበብን የሚሰራው ሊቭድ አርት የሚኖር ፋንክሽናል የሆነ አንድ ነገር ያምራል ተብሎ አይደለም። ስዕል ለእኔ እንደ ዲያሪ ነው እና ዝም ብሎ ስዕሎችን ላየ ሰው ኢትዮጵያ ስታለቅስ አለቅሳለሁ፣ በጣም ስንንገራገጭ፣ እርስ በርስ ስንገዳደል፣ ስንቋሰል፣ መረጋጋት ሲሳነን እኔም ያ አለመረጋጋት በሁሉ እንትኖች ውስጥ ነው። የስዕል ቅርጻ ማስፋፋት ማደራጀት የስራ ሂደት ዋና ኃላፊ ተብሎ ከዚህ በፊት ስም አልጠቅስም ስዕል ላሰለጥን ነበረ ምናምን ስለው እዚህ ከተማ ግን ይኖራሉ ብለህ ነው ሳሊ እንዲሁ እንዳደክም ብዬ እኮ አሳዝነኝ ደጋግመህ መጣ ምናምን ያለኝ ሰው ነበር። ምናልባት እነዚህ የመንግስት ቢሮክራሲዎች ናቸው። አሁን ወደ ማህበራዊ ሚዲያው መተ አንድ ከ18,000 በላይ ተከታይ ያሉት ፔጅ መስርተሃል። እስቲ ስለዛ ደግሞ የተወሰነ ብታጫውተን። እንግዲህ የምታየው ነው ግለሰብ ነኝ፣ አቅሜ የተመጠነ ነው። ከዚህ በፊት ተማሪ ሁኜ ባህር ዳር 2 ክረምቶችን 80 ወጣቶች አሰልጥኜ አሁን ኦልሞስት 10 ሊደርሱ ነው ያኔ ያሰለጠንኳቸው አርት ስኩል እየመጡ እንትን እያሉ እና ብዙ ዘመን እንደዚህ አይነት የቮለንቲር ስራዎች ይሰራሉ። ከዛ ግን እንትኔ ደግሞ ማደግ ፈለገ። ናሽናል የሆነ በሰዓሊው መካከል የምገነዘበው ሳይፈለግ የመናናቅ፣ የመጠላላት፣ የመጠማመድ በተመሳሳይ ሙያ ዘርፍ ውስጥ የሆነ ሰው እንደዚህ አይነት ልብ አየሁኝ አለመደናነቅ። ስለዚህ ለምን አንድ ፕላትፎርም አይኖርምና ሁሉም እንደው አንድ ነጥብ ክብ ያከበበም በጣም የመጠቀም እኩል ስራው የሚታይበት ለምን ፕላትፎርም አልፈጥርም? የኢትዮጵያ ስነ ጥበብ አሁን አልኩት ኢትዮጵያን ኮንቴምፖራሪ አርት ናው ሚል ፔጅ ክሬት አረኩ እና ክሬት ሳረግ ወደ ኦልሞስት የ70-80 ሰዓሊ እንትን እየገባሁ ሰርች እያረኩ ሶሻል ሚዲያ ከሌሉ ከመጽሐፍ ስካን አድርጌ እንደገና ምናምን በጣም አድካሚ ነበር። ብር ያኔ እየበላኝ በቃ 100 ብር ሞላለሁ ወዲያው ያልቃል ምናምን እና ብዙ ዋጋ ከፍዬ ነው እንደዛ እንትን ያለው። በኋላ ግን ምን ሆነ? ሰው ኤግዚቢሽን ሲኖረውም ምን ሲኖረውም በቀላሉ ሼር ያደርጋል፣ ብዙ ሰው ያይለታል። እንደገና ትልልቅ ሰዓሊዎች ውጭ የሚኖሩ ወጣቶችን እያዩ ኮሜንት ማድረግ ጀመሩ፣ ማበረታታት ጀመሩ። እኔም ደግሞ አንዳንድ ስነ ጥበብ ላይ ጠንከር ያሉ ጽሁፎችን ወደ አማርኛ እየገለበጡ መጀመሪያ አካባቢ እንደዛ አቀርብ ነበር። መማማሪያ ምናምን ሆነ። እንዲሁም የጣና አዋርድ የማህበራዊ ኢንፎርማቲቭ የሆነ ፔጅ ተብሎ የሽልማት እጩም ሆኖ ነበር። ስለዚህ አሁን ትልቅ ሆኗል። ኦልሞስት 18,000 በላይ ፎሎወር አለው። ማንኛውም ከአርት ጋር ሪሌትድ የሆነ ዓለም አቀፋዊ በተለይ ደግሞ ሀገራት ሰዓሊ ኢትዮጵያዊ የሆኑ ሰዓሊዎች ስራ ሼር የሚደረግበት ፕላትፎርም ሆኗል። አሁን አንዳንድ ሌላም ፔጆች መወለድ ጀምረዋል። ለ110 ሚሊዮን ህዝብ በቃ 1,000 ቢኖረን ያስፈልግ ምንም ስለዚህ እኔ መፍጠር አሁን ማስበው ነገር አንድ ሰው የሚሰራው ከሌላው ሰው የተለየ ነው። በጀታችንም ገዣችንም የተለያየ ነውና እርስ በርስ እንድንደናነቅ አፋችን ውስጥ እንዲወጣ ጎበዝ እንድንል
እንድንበረታታ ያንዱ ማደግ በዛ ለኛ እድገት አሁን ጥሰው እየወጡ ያሉ ትልልቅ ወደ ሜንስትሪም እየሄዱ ያሉ ሰዓሊዎች ሌላ ኢትዮጵያውያንን ኢትዮጵያ የሚባል ሀገር የሚኖሩ ሰዓሊዎች አሉ እንዲባል ስለሚረዳ የሌላው ማደግ የሌላው መውጣት የሌላው ሰዓሊ ሪኮግናይዝ መሆን የሁላችንም ሪኮግናይዝ ነውና በሲኒየሮች እና በወጣቶች መካከል ብሪጅ የማድረግ እንደዛ አይነት ስራ ለመስራት እየሞከርኩ ነው በምችለው አቅም ማለት ነው። የኦንላይን ማህበረሰብ መሬት ላይ ካለው ማህበረሰብ እንዲያው አንድነትና ልዩነቱ ምንድነው ብለህ ነው የምታስበው? ያዩ ከዛ ውጪ ደግሞ ፕሮፌሽናል የሆኑ አስተያየቶችን ከአሉታዊ ከሆኑ ትችቶችስ በምን አይነት መንገድ ነው የምትለያቸው እና ምልከታ በዛ ላይ ምን ይመስላል? ምንድነው ኦንላይን የሆነው እንትን በኔ ህይወት ኦንላይን የሚያገኙኝም በአካል የሚያገኙኝም ተመሳሳይ ሪስፔክት ነው ያለው። እስኪደነቁ ለምሳሌ ኦንላይን ነው ስለዚህ ለምን ፈታ አልልም ብዬ እንዳላገባ ሰው አሉ። ኦንላይንም ያገባው ነኝ እንዳገባ ሰው ነው ማወራው። ኦንላይንም ቢሆን ሰዓሊ ነኝ እና ሲሪየስሊ ነው ማየው። በዛ ምክንያት በኦንላይን ብቻ ተዋውቂያቸው ወዳጅ ሆኑ በጣም ብዙ በርካታ ወዳጆችን አፍርቻለሁ። የእውነት ኬር የሚያረጉልኝ ሆን ብለው ስራዬን ለማበረታታት ብለው የሚገዙኝ እንግዳ ሲመጣ እንደዚህ ባህር ዳር የሚኖር ከሌ የሚባል ልጅ አለ ከቻላችሁ ስዕል ሳትገዙ እንዳትመጡ ምናምን ብለው እንትን የሚሉ ወዳጆችን አትርፌያለሁ። ስለዚህ መንፈሳዊ ምልከታዬን ቤተሰባዊ የሆነ ህይወቴን የትኛውም እንደ ሰዓሊ የሚሰሙኝንም ነገሮች ያለ ምንም መደባበቅ ቀጥታ ነው እንትን ምለው እና እንደውም አንዳንዴ ባለቤቴ አሁን እኮ መንግስት የቀጠረው ሰው ነው የምትመስለው ለዚህ ሁሉ ሰው በቃ ቴንኪው ምናምን ስትመልስ አንዳንዴ ከናርጅናው ጋር ነው ስዕል ሞክራለሁ የት ነው ቀለም ማገኘው ለምንድነው ቀለም መሸጫ ማትከፍቱልን ምና ይሉኛል እና አይ እኔ ግለሰብ ነኝ እንደዚህ በግሌ እየሞከርኩ ነው ይሄ ግን ስልክ አለ እንደዚህ አርግና እንደዚህ በተቻለ መጠን እኔ ጋር የከሌ የዚህ ሰዓሊ ስልክ እባክህ ምናምን የሆነ የከሌ ስዕል መግዛት ፈልጌ ነው ካሉኝ ስራዬን አቋርጬ የነዛ ሰዎች ተገናኝተው በትክክል ያ ስዕል መሸጥ መገናኘታቸውን ቼክ አድርጌ እንትላሉ። ስለዚህ የትኛውም ሰው ሪስፔክት ስታደርጊው ሪስፔክት ያደርግሻል እና እንደ ድንገት ሰፖርት በሆነች መንገድ ያደረግሽው ሰው ነገ ኤኒ ነገር ቢኖር ለምሳሌ የሰራኋቸው አንዳንድ ፕሮጀክቶች አሉ። ፕሮጀክት ብዙ ከባድ እንደሆነ ይታወቃል። ግን ኦንላይን በማረጋቸው አንዳንድ እንቅስቃሴዎች ያዩ ሰዎች መሪዎች ምናምን ይገጥሙና ነገር ያቀሉልኛል። 70 ሳንቲም ሳልሰጥ ትልቅ ፕሮጀክት በቀላል ተገላግያለሁ። እረዳለሁ ያው ያለውን ጫና የትኛውም ስራ ውስጥ ትንሽ ደሞዝ ያለው ሰው የትኛውንም ኦፕሽን ተጠቅሞ ትንሽ ፎይ ማለት ይፈልጋል። ከዚህ የተነሳ በጣም ከባድ ነው። ግን ወዳጅ ሲሆኑኛ ያለው ስለዚህ የበሉኝም አሉ ኦንላይን ሰው መስለውኝ የሆነ ታክብሪያቸው ራሴን አራቆቼ ከሰው ብድር ተወስጄ የራሴን ጨምሬ ደርሼላቸው አካውንታቸውን አጥፍተው ስልካቸውን እንደለዘው ይጠፉም አሉ እና ሁሉንም ነገር ትገነዘቢያለሽ። ስለዚህ ሞር ቨርቹዋል ጥንቃቄ የሚጠይቅ ነው። በትክክል እየመረመርሽ የምትሄጅበት ነው። ግን ደግሞ ከእውነታው ጋር ደግሞ በጣም የሚጣጣሙ ነገሮች ደግሞ ይኖሩበታል። በተለይ ከሙያ አንፃር ለምሳሌ
ባንቺ ሙያ ያሉ ሰዎችን ትሰበስቢያለሽ። ከነዛ መካከል የሆኑት ጋር ክሎዝ እንድትሆኝ የትም ሀገር ቢሆኑ እንድትቀራረቢ እድል እንትን ይላል። እንግዲህ ኮሜንትን በተመለከተ የኔጌቲቭ ኮሜንት ወይም ደግሞ ምላሽ ግብረ መልስ፣ የትኛውም ግብረ መልስ ከሰውየው ለዛ ጉዳይ ካለ መረዳት የሚፈልቅ ነው። አሁን እሱን ሚስ ስለምናረግ ነው። ለምሳሌ ባዮሎጂስት በባዮሎጂስት ኬሚስትሪ ወይ በባዮሎጂ ፕሮፌሰር የሆነ ሰው የኔን ስዕል አይቶ አገጩ ልክ አይደለም፣ እንደዚህ እንትን አይደለም፣ እንደዚህ አይሳልም ቢለኝ አመሰግናለሁ፣ ግን ይሄ ባዮሎጂ አይደለም። ግን ደግሞ ከአንድ የፊዚክስ ሰው ከዚህ አይነት አንፃር ይሄ ቀለም ወደፊት ፀሐይ ሲመታው እንትን ሊል ስለሚችል እንዲህ አይነት ቀለም ባትጠቀም የሚለኝን ግን እሰማዋለሁ። ስለዚህ ሰዓሊ ለሰዓሊ እኔ ምልከታዬ ጥበብ ትሪሊየን ኦፕሽን ነው ያለው። ትሪሊየን ማለት በቃ በጣም ብዙ ኦፕሽኖች እና ከዛ አንፃር እንደዚህ አይሳልም የሚለኝ ሰው ብዙ እንትን አለኝ ኮንስትራክቲቭ ነገሮች ለመውሰድ እንጂ። ምክንያቱም ጥበብ ሰፊ ስለሆነ እስካሁን የተሰሩ ነገሮች ትንሽ ስለ ጥበብ ትንሽ ነው እንጂ የሚያሳዩት ወደፊት ገና የሚሳሉ ወደፊት የሚደረጉ ማአት ነገሮች ተጠራቅመው ራሱ አርትን የመግለጽ ብቃት የላቸውም፣ ጥበብን የመግለጽ ብቃት የላቸውም። ከዚህ አንፃር ባላንስድ በሆነ መንገድ መውሰድና ለእድገት እንትን መጠቀም በጣም አስፈላጊ ነው እላለሁ። ዋይዝሊ ማኔጅ ካላረግነው ግን ደግሜ ብሩሽ አላነሳም ብለው የቀሩ ደንግጠው ሰዎች አሉ። ደግሞ አንዳንዶቹን ትልልቆች በተለይ የሚሰብር ነገር ሊናገሩ ይችላሉ እና ያንን በተለይ አፕካሚንግ አርቲስቶች በደንብ ልብ ማለት አለባቸው። የትኛውንም አስተያየት ሰው ሲሰጥ የሱ አስተያየት ፍጹም አለመሆኑ መለኮት አይደለም ያን የተናገረው። መለኮት ተናግሮ ቢሆን ፍጹም ነው ብለን ስለምናምን ሙሉ በሙሉ አቁም ካለኝ ላቁም ይችላል። ግን ሰው የሆነ የሚሰጥ ከሰው የሚመነጭ ሐሳብ በሙሉ የሚመረመር የሚፈተን ካስፈላጊ ከሆነም የሚጣል ነው። ስለዚህ በዛ መንገድ ነው አስተያየትን ማስበው። በጣም አመሰግናለሁ ያዩ። የህይወት ዘመን ተሸላሚ ከመሆን ባሻገር የተቀዳጃቸው ክብሮች አሉ? እንግዲህ በልጅነቴ ገና ሙሉዓለም አዳራሽ ላይ በክልል 3 ሰዓሊ አንደኛ ሆኜ ኮምፓስ የተሸለምኩባት ያቺ እንትናለች። ከዛ ጊዜ ጀምሮ የህይወት ዘመን ተሸላሚ የሆንኩበት ስጦታ አለ። አርት ስኩል በነበረኝ ፐርፎርማንስ የተሸለምኩት አለ። የተለያዩ አርት ለምሳሌ ካታር ሄጄ የተሸለምኩት አዋርድ አለ። ማስተር ክላስ ፕሬዘንቴሽን አቅርቤ ነበረ። ፓሪስም እንደዚህ በተሳተፍኩባቸው እንትኖች ውስጥ ያገኘኋቸው አዋርዶች አሉ እና ያው ደስ ይላሉ። እነሱን ቤቴ ላይ ዲስፕሌይ አድርጌ ለልጆቼ ለታሪክ እንትን እላቸዋለሁ ማለት ነው። ከተሳተፍክባቸው ሁላ ፕሮጀክቶች ላንተ የማትረሳውና በጣም የምትወደው የትኛውን ነው? ብዙ እንትን ተሳትፌያለሁ። አንደኛ የዛ የሆስፒታሉ ፕሮጀክት እና አሁን ኬንያ ላይ የማሳይ ብሔረሰብ ማይል 46 የምትባል ታውን ናት እና ከተማቸውን የሰሩት በቆርቆሮ። እነሱ ግን በጣም የሚገርም ከለርፉል ህይወት ነው ያላቸው። እንደዚህ አይነት ከለር ድፍረት በህይወት አይቻላል። ወንዱ ራሱ ልብሳቸው ላይ ያውን አንዱ የማሳይ ልብሳቸው እዛ ላይ የተለያየ ነገር ጠልፈው የሚያብረቀርቅ ሁሉ አለ ወንዱ ላይ ማለት ነው። እኛ ጋር ሴት ናት በብዛት እንዲህ ዲኮሬቲቭ የሆነ ነገር። እንደዛ ሆኖ ከተማቸው ግን ቆርቆሮ በቆርቆሮ ነበር እና የአርት ፎር ቼንጅ ፋውንዴሽን የሚባል አለ። በአንድ ኤሪክ ታርል ጆርዳን የሚባል
ሰው የተጀመረ ኢኒሺየቲቭ ነው እና ቢያንስ የነሱን ባህል የነሱን እንትን ሊያስታውስ በሚችል መንገድ ከለርፉል ነገር ቢሰራ ተብሎ አሁን ከተማው ፌዝ 3 ደርሷል። ወደፊት ፌዝ 4 ተደርጎ ሙሉን ከተማ ሚውራል መስራት እና በጣም እየተቀየረ ወደፊት የሚጎበኝ ከተማ ሆኗል ማለት ነው። ስለዚህ ከአገር በቀል ተሳትፎ ደግሞ ኢንተርናሽናል ቮለንቲርም ስለነበረ ደስ ይለኛል። የቮለንቲር ስራ በመሆኑም ሄጄ በመሳተፌ እና የኔን ባህል ደግሞ በእነሱ ባህል ላይ ማተም በመቻሌ በአማርኛ ኬኔፒያ ብዬ ጽፌ ነው እና ለየት ስለሚል ጽሁፉ ምንድነው ይላሉ። ጌት ነው ኢትዮጵያ ውስጥ ነው፣ ይሄ አማርኛ ሌተር ነው፣ እንደዚህ ማለት ነው፣ እንደዚህ ያልሽ ስለ ሀገርሽ የመናገር እድል ይፈጥርልሽና እነዚህን አረሳቸው። እዚህ ፕሮጀክት ላይ እንዲያው ለመሳተፍ እንዴት ነበር የተመረከው? አንተና ማህሌትን ነበር ያየሁት። አይ ቲንክ ከኢትዮጵያ አርቲስቶች እንዴት ያንን እድል ልታገኙ ትቻላችሁ? አጋጣሚ የኤሪክ ታርል የዩጋንዳ ውስጥ አርቲስት ሬዚደንሲ ፕሮግራም ተሳትፌ ነበር እና እኔ እዛ ላይ የነበረኝን ፐርፎርማንስ እዛ ላይ የነበረኝን የአርት እንትን በደንብ አይቶ ስለነበር ኢንቫይት አድርጎኝ ነው አክቹአሊ። በዛ ምክንያት በመጀመሪያ ላይ በነበረኝ ፐርፎርማንስ እና እዛ ከአርቲስቶች ጋር በጣም ብሌንድ አደርግ ነበር። በጣም ፎከስድ ነኝ። አሁን ራሱ ስራ ስሰራ አንዱን ረጅም ኮሪደር ከሚጋግዙኝ ሰዎች ጋር ሆኜ ማለት ለመዝናናት አላስብም፣ በደንብ ነው የምሰራው የትም ስሄድ እና ያ ደግሞ በሰዎች ዘንድ ለሌላ ፕሮጀክት እንድታጭ ያደርገኛል። ማህሌት እንትን ያለችው ምንድነው የሷን ስራ እዛ ፔጅ ላይ ክሬት አደረኩ። የኢትዮጵያ ስነ ጥበብ አሁን ብዬ አጋራው። ሳጋራ ኤሪክ ወደደውና ገዛው ማለት ነው። የሁለቱን ኮንታክት እንዲለዋወጡ አደረኩ። በዛ ምክንያት ነው ደግሞ እሷን ስራዋን ስለወደደ ኢንቫይት ያደረጋት ማለት ነው። የሚገርም ነው። ወደ ኋላ ድጋሚ ልመለስ ነው ከህይወት ዘመን ተሸላሚነት ጋር በተያያዘ ከዛ በኋላ ከባህልና ቱሪዝም ሚኒስቴር ጋር ለመስራት የሞከርክባቸው አጋጣሚዎች አሉ? እነሱስ ከመሸለም ባለፈ አንተ ስራዎችን ይበልጥ የምታስተዋውቅበት መንገድ በምን አይነት መንገድ ከፈቱ? እንግዲህ ተሸለምኩ። ካባና ሜዳሊያ ነበር። ካባውም ቤቴ ነው፣ ሜዳሊያውም ቤቴ ነው። ከዛ በዘለለ ምንም ቀጣይ ነገርም አልነበረም እውነቱን ለመናገር። ግን እንደነገርኩሽ ለመሸለም ብለሽ አንድ ነገር አሰሪ። እኔ በፓሽን ነው እንትን ብለው ሳስተምር ራሱ አሁን እንደሚከፈለው ደሞዝተኛ አይደለም። አንዳንዴ ቀለም በራሴ ሁሉ እየገዛው ዩኒቨርሲቲው ማድረግ በማይችልባት ወይም ደግሞ ቶሎ ለመግዛት የግዢው ሂደት በማይመችበት ጊዜ ከራሴ ቀለም እንትን ምናምን ሁሉ አድርጌ ይሄን አደርጋለሁ። ለምንድነው? በቃ ማስተማር እወዳለሁ፣ ማካፈል እወዳለሁ፣ ማጋራት እወዳለሁ ያለኝን። እንደገና እንደዚህ በመሆኑ ኮንቲኒየስሊ አሁንም ድረስ እነዛን ተስፋ አድርጌ ምንም የምጠብቀው ነገር የለም። ግን ብዙ እድሎች ሊኖሩ ይችሉ ነበር። በተለይ የክልል ባህልና ቱሪዝም እታወቃለሁ። እንግዲህ 70 ሜትር በ3 ሜትር ሞዛይክ ሰርተናል። ባህር ዳር ፐብሊክ አርት ነው፣ ብልጽግና ጽፈት ቤት በር ላይ ነው ያለ። በእርግጠኝነት ስብሰባ ምናምን ይሄዳሉ የባህልና ቱሪዝም ሰዎች። ማን የሰራው ምንድነው ምን ያስፈልገዋል ምን ለማለት ከፈለጉ ማድረግ ይችሉ ነበርና ከዛ ወዲህ በክልልም ደረጃ በፌደራል ደረጃ ምንም እንትን ያለ ነገር የለም። ግን በሰው ዘንድ ግን ጥሩ ጉድዊል ይፈጥራል። ያው ሽልማቶች እውቅናም ስለሆኑ ሰውን ሞቲቬት ያደርጋሉ። የሽልማት ፋይዳ እስከምን ድረስ ነው ላንተ?
ትልቁ በህይወቴ እኔ ትዝ ይለኛል ክብርት ፕሬዝዳንት ስራዬን አይታ ሐሳቡን ነግሪያት ያቀፈችኝ ቀን ማለት ነው። ፎቶ ሁሉ አለኝና ልክ ኢትዮጵያ ሊትራሊ ኢትዮጵያ እንዳቀፈችኝ አይነት ስሜትን የተሰማኝ እና የሆነ ለታይታ የምታረጊው ነገር ከሆነ ይታወቃል። ጥቂት ጊዜ ነው የምታረጊው። ግን ለአመታት አንድም ቀን ደጋፊ ኢንቫይሮንመንት ሳይኖር ተራራ የቧጠጥሽ ያን ስታረጊ የሆነ ሰው አንብቦሽ ያንን ነገር ጉድ ጆብ ሲልሽ በርታ ሲልሽ ደስ ይላል። አይ ቲንክ በመለኮት መልክ ነው የተሰራ ነውና መለኮት ይሄን ሁሉ ጸጋ ሲሰጠን ይሄን ሁሉ ሲፈጥር ከኛ የጠበቀው ሪኮግኒሽን ብቻ እንቃ ሰርተህልኛልና አመሰግናለሁ። እና ሰውም ያ ፍላጎት ያመሻት በልቡ ያለ ይመስለኛልና በቤትም በምንም ያንን እንጠብቃለን። የሆነ ነገር አድርገን አይናችን ይቀላውጣል ማለት ቢያንስ እንደ ኖቲስ እንዲደረግ ማለት ባለቤቴ ቤት ምናምን ታጸዳና ሁሉን ነገር አድርጋው እኔ በአገር ሰላም ምንም ሳላይ እንትን ስል ፊቷ ላይ የሆነ ነገር ሳይ ከዛ ዋው ብዬ ዌልደን ደስ ይላል ስል ደስ ይላል ማለት ሪኮግኒሽን ነፍስን ያለመልማል። አፕሪሺዬሽን ነፍስንም ያለመልም ነገር ነው። አሁን ከስነ አእምሮ ጋር የተያዙ ጥያቄዎችን ልጠይቅ። አርት ቴራፒ ላይ ያተኮሩ ስራዎችን ከዚህ በፊት እንደሰራ ቅድም ጠቁመኸኛል። እነዛ ስራዎችን በመስራት እንዲያው የተለወጡ ነገሮች አሉ ብለህ ታስባለህ? ምናልባት በግለሰብ ደረጃም ሊሆን ይችላል ወይም ደግሞ በሀገር ደረጃ ያለ ገጠመኝ ምን ይመስላል? እንግዲህ አንደኛው አርት ቴራፒ በሽተኞች ባዶ ግድግዳ ወና ጋር ተጋፍጠው ህመማቸውን ፔን እያደመጡ ህመማቸው ላይ ከሚያተኩሩ ለጊዜም ቢሆን ዛጋ ባለ ኢሜጅ ዛጋ ባለ ቀለም አምሯቸው ተይዞ 2 ሰከንድም ይሁን 10 ሰከንድም ይሁን ከህመማቸው ፋታ ማግኘት ይሄ ትልቁ ቴራፒ ነው። ስለዚህ ዛጋ በሰራውት ስራ ሆስፒታል ላይ በተሰራው ስራ የሚገባ ህፃን በሙሉ እንደውም አንዷ ከኋላ ሆኜ ምን ሲያወሩ ምን ይላታል ህፃን ልጅ ነው እናቱን እማ ወጥቼም እዚች ጦጣ ጋር ግን ታመጭኛለሽ አይደለ ድኜ ከወጣሁም በኋላ እዚች ጋር ታመጭኛለሽ ምናምን ማለት ልክ እንደ ጋርደን ልክ እንደ መዝናኛ ቦታ እንጂ እንደ ሐኪም ቤት ሲባል ብዙ ጊዜ ገና አለው ቀለም የሆነ የሐኪም ቤት ቀለም የሐኪም ቤት ሽታ ለምንድን ነው ያንን ሰው እንዲጨናነቅ የምናደርገው? ስለዚህ መቀየር አለበት በቀለም እንደሞ የሆኑ ባላገሮች ሆቴል የመሰለ ነገር አሉ። እንግዲህ በእነሱ ኤክስፒሪየንስ ሆቴል ነው የሚያምረው እንጂ ሆስፒታል ሲያምር አይተው አረ ጉባኤ ነገር ሆቴል የመሰለ ነገር ሲሉ እነዚህን ሪአክሽኖች አይቻለሁ። እንግዲህ የመጣ በሙሉ እዛ ውስጥ የሀገሬን ተራራ ይመስላል ምናምን እያሉ ሁሉ ኮሜንት ሲያደርጉ ነበር። ስለዚህ ይሄ አንደኛው የአርት በቴራፒ ሊያገለግል የሚችለው ነገር ነው። ሁለተኛ በፕሮጀክቶች ከዚህ በፊት አረኩ እንዳልኩሽ ቺልድረን ፈንድ ኦፍ ካናዳ የሚባል ድርጅት ጋር በተለያየ ማህበራዊ ቀውስ ውስጥ ያለፉ ሰዎች ልጆች ታላንታቸውን ከማሳደግ በዘለለ በተለይ አንዳንዶቹ የሚሰሯቸው ስራዎች ትንሽ ሲሪየስ እና የግድ መታየት ያለባቸው ስለነበሩ ለሶሻል ወርከሮች እነዚህ ልጆች ላይ ብታተኩሩ የሚሰሩት ስራ ትንሽ የሆነ አቢዩስ ያለ ይመስላል ምናምን ብዬ የጠቆምኩበት አጋጣሚ አለና ለበለጠ ክትትል ሰውን አሁን እናየውና ፊት ለፊቱን ትንሽ በቃ ቅባት ከተቀባ ወዙ ምናምን ትንካለ ደና ነው እንላለን። ሰው ግን የሰው ደህንነት የሰው መልክ ሁለንተናዊ ነው። ስነ ልቦናዊም አእምሮአዊም መንፈሳዊም ሙሉ ነገር ደና ሲሆን ነው ሰው ደና የሚባለው እና ከዛ አንፃር ለመናገር የሚፈሩትን አውጥተው ለምን በስዕል ሊገልጹ ይችላሉ እና ከዛ አንፃር አንዳንድ ሙከራዎች አሉ።
ከዚህ በፊትም እኔ ስቱዲዮ ትንሽ እንደዚህ አእምሮ ኬዝ ምናምን ትልቅ ሆና ጥሩ ስራ ያላት ምናምን ግን እንደዚህ መጣ እንድትስል አብራኝ ነገር ሪሊዝ እንድታረግ ያረኩበት አጋጣሚ አለ። እንዲህ አይነት በግልም የገጠሙኝ ነገሮች አሉ። ህፃናትን ክረምት ላይ የተወሰኑ ክረምቶች ላይ አሰራለሁ እና በዛ ስሜታቸውን ከመግለጽ በዘለለ በተለይ በጦርነት ያኔ ጦርነት በነበረበት ጊዜ ትዝ ይለኛል ግሬስ የሚባል ፋውንዴሽን አለ ባህር ዳር እና እዛ ሆኜ ልክ ፋታ ባልነበረበት ትንሽ ጋፕ በመሃል ሁለት በጦርነቱ በአማራ ክልል የመጀመሪያው እንደተጀመረ ስዕል አብረን እንድንሰራ ምናምን እንድናደርግ ያን ሳደርግ እነሱ ጋር አይ የነበረው ደስታ ሪሊፍድ መሆን ቀላል ነገር አልነበረም። ማለት ብናስብበት በጣም ስነ ልቦናን የሚያክም ነገር ነው ጥበብ። በስነ ጥበብና ሰባዊነት ስራዎች ዙሪያ ምን ትሩፋት ለመተው ታስባለህ? እንግዲህ ሰባዊነት ሰው በመሆናችን ሳሊ ስለሆንኩ ሳይሆን ሰው በመሆኔ ሰው እንዲከበር ሰው እንዲከባበር እንደገና የሰው ልጅ በጎ ሴቶች ጎልተው እንዲነበቡ እንዲታዩ የማድረግ ፍላጎት አለኝ። ይሄ ሳሊ እንደመሆን የማረገው አይደለም። ለምሳሌ አንድ ጊዜ ሁለት ስራዎችን አስታውሳለሁ። ጋምብሊንግ ስለ ጋምብሊንግ የፖለቲካል ጋምብሊንግ ምርጫ ይራዘም አይራዘም የሚል አጀንዳ በነበረበት ጊዜ በዛ ሰዓት ከአዲስ አበባ ወደ ባህር ዳር ጉዞ ነበረ እና እንደዛ እየተባለ ባለበት ጊዜ ሌሊት በሞጣ ተሸክማ እንጨት ጫማዋን በእጇ ይዛለች ሴትዮዋ መቆጠቧን እንግዲህ በዛ ውርጭ በዛ ሌሊት እና በጣም እንትን አልኩና በቃ እኮ አሁን ምርጫ ይራዘምም አይራዘምም ሲሉ እችን ሴትና እንደዚህ በዚህ ሴት ውስጥ ያለ ህይወት ውስጥ ያሉ ሰዎችን ግምት ውስጥ አስገብተው አይደለም ብዬ በጣም ሂዩማኒቲ ድራይቭ አድርጎኝ የሰራሁት ስራ ነበር እና እንዲህ አይነት የሚቆሰቁሱ የሆነ ጊዜ ደግሞ በቃ ሞት በዝቶ ሁሉ ጊዜ በየቴሌቪዥኑ ቋፍ ማብራት ምናምን ማለት የሚያስተዛዝን መንግስት ሴኩር በማድረግ ፋንታ አብሮኝ ቁጭ ብሎ አይዞ ምናምን እንትን ማድረግ እንደዚህ አይነት በነበረበት ጊዜ የሰራኋቸው ስራዎች ነበሩ። ሰው ነንበር አይደለም፣ ሰው ነው ክቡር በእግዚአብሔር መልክ የተፈጠረ። ቢያድለን አንድም ሰው 10 ሰው አይደለም አንድ ሰው እንትን ሲል ባንዲራ ዝቅ ብሎ እንትን ይል ነበር አይደል? እና እንደዛ በነበሩበት ጊዜ ቅሬታዬን እንዳንድ ባለሙያ ያንጸባረኩበት ጊዜ ነበር። ስለዚህ በስራዎቼ ባነሳኋቸው ፍቱት እያልኩ በምሰራቸው ስራዎች በተለይ ሂዩማኒቲ እንዲከበር፣ ሽበት እንዲከበር፣ ሰውነት እንዲከበር ያነሳኋቸው አጀንዳዎች ነበሩ። አመሰግናለሁ። ያዩ በባህር ዳር ዩኒቨርሲቲ አስተማሪ እንደመሆንና ባህር ዳርም ላይ ብዙ ጊዜ እንደመኖር ባህር ዳርን ከአዲስ አበባ ውጭ የኪነ ጥበብ ዘርፍ አማራጭ መናኸሪያ ለማድረግ ምን ስራዎችን ሰርተ አልፈሃል? እንግዲህ ባህር ዳር ሄድኩበት ዋና መነሻ ያ ነው። የክልል ከተማ ናት፣ የቱሪስት ከተማ ናት። ግን ምንም አይነት የአርት ተቋም የለም፣ ምንም አይነት ጋለሪ የለም። ምንቸረችረው ምንሸጠው የቀደመ ጥበባችን። ስለዚህ ጎብኚ ራሱ ይታዘባል። እነዚህ ሰዎች በቃ ድሮ አርቲስት ነበሩ፣ ድሮ ጥበብ ነበራቸው፣ አሁን ግን ጥበብ የላቸውም ብሎ እንዲሳለቅብን ነው የሚያደርግ። ስለዚህ የምችለውን ነገር ለማድረግ ተማሪ ያለው ጀምሮ ቅድም እንደነገርኩሽ ወደ 80 የሚሆኑ ወጣቶች
2011 እና 12 ስልጠና በበጎ ፈቃድ ስልጠና በመስጠት አሁን ኦልሞስት 10 ሊደርሱ ነው ካሰለጠንኳቸው ውስጥ አርት ስኩልን ጆይን አድርገው አሁን የስራ አጋር የሆኑኝ ማለት ነው፣ ወዳጆች የሆኑኝ፣ ጓደኛ የሆኑኝ እነሱን በማፍራቴ ደስ ይለኛል። ከዛ በዘለለ የተለያዩ ሆቴሎችን በማግባባት ስራዎች እንዲኖሩ መጀመሪያ ያን ያህል ዋጋ ስላልነበረው እንዳለው ስላልገባቸው እንትን አላሉ። በዚህ አጋጣሚ ራህናይል የሚባል ሆቴል አለ፣ ሙሉውን ፈቅዶልኝ በአራቱ ሲዝኖች ክረምት፣ በጋ፣ መከር፣ ጸደይ በሚል ሐሳብ ሙሉውን ሎጎውንም እኔ ነኝ የሰራሁት ውስጥ ላይ ያሉ ስራዎችን ልክ እንደዚህ ሆቴሎች ላይ ሰርቻለሁ። ከዛ በዘለለ ፐብሊክ አርቶች በብልጽግና ጽሕፈት ቤት ትልቅ አጥር ነበር። የፖለቲካል ስፔስ የሚፈራ ሰው እንደዚህ ብሎት የሚያልፍ ሳይሆን ኢንተራክቲቭ መሆን አለበት በሚል ያን ፕሮጀክት እግዚአብሔር ረድቶኝ አሸንፌ ሰርቻለሁ። ከሌኩኖ እንዲፍራው ከሚባል ድንቅ ሰዓሊ ወዳጄ ጋር አንድ ላይ ሆነን ኦልሞስት 70 ሜትር በ3 ሜትር የሆነ ትልቅ ምናልባትም እንግዲህ በአገር ውስጥ ትልቁ ሊሆን ይችላል የሞዛይክ በርዝመት አንጻር ያን ሰርቻለሁ። በአማራ ቴሌቪዥን፣ አሚኮ፣ አማራ ማስ ሚዲያ እዛ ደግሞ ድርጅቱ ውስጥ እንደዚሁ የሚዲያ ባህላችንን ለመጀመሪያ ጊዜ ከፖስተኛው መልእክት ይዞ ከሚመላለሰው ጀምሮ እስካሁን ያለውን ሂደት ሊያሳይ ሊያንጸባርቅ በሚችል መንገድ ዲዛይኑንም ሰርተን ዲዛይኑን እንትን አድርጌ ስኬች አድርጌ ከላይኩም ጋር አንድ ላይ ሆነን የሰራ ነው አለ። በባህር ዳር ዩኒቨርሲቲ የዩኒቨርሲቲውን ቪዥን ዊዝደም ሌዲ የምትባላለች እዛ ውስጥ በትልቅ የሰራሁበት ሆስፒታል፣ አሁን ሆስፒታልም የግል ሆስፒታልም ላይ ተከፍሎኝ የሰራሁት አለ። ያኛው ቮለንቲር አለ። ሰሙሃት ብዙ ትምህርት ቤቶች፣ ብዙ ዴይ ኬር ሙያዎች ኦልሞስት 3 ዴይ ኬር በነዛ እንደገና ጨጨሆ የባህል አዳራሽ አለ እዛ እሱን ሙሉን የአዲስ አበባ ያለውንም እዛ ያለውንም እኔ ነኝ የሰራው። ስለዚህ ባህሌን ፕሮሞት አደርጋለሁ። ውዴ ቡና የሚባል እንትን አባንቲ ብሉ ናይል ሆቴል አሁን ብሉ ናይል ሪዞርት ሆቴል የተባለው እዛ ወደ 10 ምናምን ስዕል አለኝ። ብቻ ከተማው ላይ ብዙ አሻራዎችን አስቀምጫለሁ። ስልጠናዎችን እሰጣለሁ። በዛ ምክንያት ከተማው ላይ ብዙ ሰው ያቀኛል ማለት ነው በዚህ የጥበብ መስክ። የፖለቲካ ውጥረት ሲያልፍም ደግሞ ጦር የመዘዘ ግጭት ማህበረሰባዊ ህይወትን ያናጋል። አንተ በአማራ ክልል ላይ በተለይም ደግሞ በባህር ዳር ላይ ለምታደርጋቸው እንቅስቃሴዎች በምን አይነት መንገድ ሳንካ ሆኖ ባህል ነገር? እንግዲህ የፖለቲካ አስተሳሰብ ነው። የተለያዩ አስተሳሰቦችን ደግሞ ማስታረቅ ጥበብ ነው እና ፖለቲከኞቻችን እነዛን ማስታረቅ ባለመቻላቸው አሁንም ድረስ ያንን ለማስታረቅ መንገዱ የኃይል ሆነና ብዙ ስነልቦናዊ ነው። ጦርነት መጥፎነቱ ከስነልቦና ነው የሚጀምረው። ጥይቱን ስንሰማው ሳይሆን ገና ከጅምሩ እና በተለይ ተማሪ ልጅ ሲኖርሽ ትምህርት ቤት ሄደው አትረጋጊም ምናምን ብዙ የሚያውክ ነገር አለ። በተለይ ደግሞ ቱሪዝም ከናካቴው በጣም ነው የተመታው። ለምን ቱሪስት ይመጣል፣ የዛን አካባቢ ማስታወሻ ስዕልም ምንም ይዞ ይሄዳል። አሁን ግን እንዲህ አይነት ነገር ሌክዠሪ ሆነ ማለት ነው። ስለዚህ ሰዎችም ሲመጡ ጥበብን በደንብ ለመመሰጥ ጥበብን ገዝተው ለመሄድ ሳይሆን
ወይ ቤተሰብ ለመጠየቅ ወይ ለቅሶ ለመድረስ ፓርቲኩላር ለሆነ ነገር ብቻ ነው እና ከዛ አንፃር በብዙ መልኩ ያለው ነገር በጣም ብዙ ነገራችንን አውቆታል። ስለዚህ አሁን እንኳን ራሱን መቻል ስላልቻለ ጋለሪ የያዩ የጥበብ ሰገነት የሚባል አለ። በፓፒረስ ሆቴል ዝቅ ብሎ የሚገኝ የአርት ሴንተር ነው። በዛ ራሱን ስለማይችል እዚህ አዲስ አበባ እየመጣው እየሰራው እዛ ጋር ደግሞ ፈንድ እያረኩ ወጣቶች ላይ ላለመዝጋት አልፎ አልፎ ወጣቶች ስለሚመጡ የተለያዩ ፕሮጀክቶች እንደዚህ ስለምንሰራበት ቦታው የቲንኪንግ ኮርነርም ስለሆነ ስዕል ብቻ ሳይሆን እዛ ስዕልን ሰበብ አድርጎ ከስዕል ውጭ የሆኑ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ኢሹዎችን ማንሻ ስለሆነ ያ እንዲቆይ የታገልኩ ነው ያለሁት ማለት ነው። ስለዚህ በጣም ጫናው ከፍተኛ ነው። ብዙ ጊዜህን የት ነው የምታሳልፈው? እዚህ አዲስ አበባ ነው ወይስ በባህር ዳር? አይ ቤተሰቦቼ ባህር ዳር እንደመሆናቸው ብዙውን ጊዜ ባህር ዳር ነው የማሳልፈው። እዚህ ስመጣ ለስራ ነው የምመጣው። ፓርቲኩላርሊ ያንን ስራ ሰርቼ እመለሳለሁ ማለት ነው። ይሄን ስቱዲዮ መቼ ነው የተከራየው? ይሄን ስቱዲዮ እንግዲህ 1 ዓመት ሆነ። እዚህ ስቱዲዮ ምንድነው አድራሻ ሲኖርሽ እንግዳ ይመጣል። ቢያንስ እዚህ መሆንሽን ሲያቅ ስራ ያዛል። እንደሱ ነገሮች ስላሉ የትንሽ ለመንቀሳቀስ እየሞከርኩ። ስለዚህ ስዕልን ወይም ስራዎችን የሚያደንቁ ሰዎች በቋሚነት የሚያገኙ እዚህ ነው ማለት ነው አዲስ አበባ ስትሆን? ግንፍሌ ኮንዶሚኒየም ላይ ነው ያለው ስቱዲዮ። በአፖይንትመንት መጎብኘት ይቻላል ማለት ነው። ከዛ በዘለለ ደግሞ እያዩ አርት ጋለሪ የሚል ፔጅ አለኝ። የኔ ፐርሰናል ፔጅ ነው። እንደዚሁ ደግሞ የኢትዮጵያ ስነ ጥበብ አሁን የሚል የሁሉንም ወዳጆቼን የስነ ጥበብ ውስጥ ጀማሪም የቆዩትንም ስራዎች የምናጋራበት፣ እርስ በርስ የምንደናነቅበት፣ ጠቃሚ ናቸው ብዬ ያሰብኳቸው አንዳንድ ጽሁፎችን ማጋራበት ፔጅ ደግሞ የኢትዮጵያ ስነ ጥበብ አሁን የሚል ነው። ከዛ በዘለለ ኢንስታግራም ላይ ያዩ ገነት ስፒሪቹዋል አርት ፍሮም ኢትዮጵያ ኢንዲጂኒየስ አፍሪካን አርት እንደዚህ የሚሉ አንዳንድ ፔጆች አሉ። በስሜ ሰርች ሲያረጉ ኢንስታግራም ላይ ሁሉም ስለሚወጡ ማግኘት ይችላሉ። መምህር ነህ። እንደ መምህርነት የምታገኛቸው ስጦታዎች አሉ፣ የራሳቸው የሆኑ ደግሞ ፈተናዎች አሉ። እስቲ እነዛ ምንድን ናቸው? እንግዲህ ማስተማር ከባድ ኃላፊነት ነው። አንደኛ ለማስተማር የምታስተምሪውን ሰው በዛ በምታስተምሪው ጉዳይ ላይ መቅደም ይጠይቃል። አሁን ደግሞ የአሁን ልጅ ቀድሞ አይቶ አዲስ አይደለም ለምንም ነገር ለመደነቅ ሰውን ለማስደነቅ አሁን ከባድ ነገር ነው። ለምን አንቺ በቃ አወቅኩት በደንብ ገባኝ የምትይውን ነገር ቀድሞ በቀላሉ የማግኘት እድል ስላለው ስለዚህ በተቻለ መጠን እንድታነቢ ራስሽን አፕዴት እንድታረጊ ያደርግሻልና ማስተማር ሞዶ ለዛ ነው። ከዛ ውጭ ግን በህይወቴ ውስጥ እንደ አንድ ኢትዮጵያዊ የሚቆጩኝ እንቅልፍ የሚነሱኝ ምቆጭባቸውን ነገሮች ለማቀበል አገርን ስለመውደድ በፓሽን ስለማደግ የሚወዱትን ፈልጎ ስለመስራት ለዚያም ነገር ደግሞ ዋጋ ስለመክፈል ሰስቴን ስለማድረግ እኔ ራሴ ያለፍኩባቸው ጠንካራ ነገሮች ስላሉ ያን ለመንገር እድል አገኛለሁ እና ብዙ ጊዜ ደስ ይላቸዋል። በጣም ፓሽኔት ነኝ ሳስተምር። ይሄ ዛል እንደው ደብዘዝ ብዬ አይደለም ስለሚከፈለኝም አይደለም። ያ እንግዲህ ክፍያዋ የመንግስቷ ክፍያ የልጄን የአንዱ ልጄን ወጪ ጠቅልላ አትችልም። ስለዚህ ስለሚከፈለኝ ብቻ ላስተምር ብል 20 ደቂቃ በላይ ማውራት አልችልም። ግን ምንድነው ማስተማር ወዳለው እንደገና እኔ ያላሳካሁትን በእነሱ ረሃብ ከትቼ በጣም በቃ ኖቲስድ የሚደረግ ሰው እንዲሆኑ እንዲወዱት ሙያቸውን ለሙያ የሚከፈልን ዋጋ ከራሴ ልምድ አንፃር በመቀስቀስ
ሞር ደስተኛ ሆነው እንትን እንዲሉ አደርጋለሁ። በዛ ደስ ይለኛል። ተማሪዎቼ ይወዱኛል፣ ያከብሩኛል፣ እንደ ወንድምም እንደ አባትም ያዩኛል። እንደገና ማታ ከነሱ ጋር ጨፍሬ አይደለም ጠዋት የምንገናኘው። በብዙ ነገር ምሳሌ የሚሆኑ ነገሮች ስላሉ እነሱ አፌን ሞልቼ እንዳስተምር ቦልድ እንደሆን በእነሱ ፊት ያደርገኛል ማለት ነው። እና ማስተማር ከባድ ነገር ነው በጣም በሁሉ ነገር ምሳሌ መሆንን የሚጠይቅ ስለሆነ ማለት ነው። ዛሬ ስለ ዲሲፕሊን ያስተማርኩት ሰው ነገዛ ዲሲፕሊን አጥቼ ከመጠጥ እየጠጣው ከልክ አልፌ እንዳልሆነ ሽኮለሌ ስልቢያይ ነገ የሞራል ድፍረት አይኖረኝም። ለምን እንደዚህ ታደርጋላችሁ፣ ለምን እንደዚህ አታደርጉም የማለት ድፍረት አይኖረኝም። ስለዚህ ለምሳሌ ስለ ፐብሊክ አርት እያስተማርኩኝ ሌላ አይደለም እኔ ራሴ የሰራኋቸውን ስራዎች ነው ስንጀማሳይ። አገርን ስለመውደድ እያስተማርኩ እየነገርኩኝ እኔ ስለሰራኋቸው አገርን ወክዬ ስላረኳቸው ነገሮች ነው ማወራው። ያ ነገር ደስ ይላል። ኮንፊደንስ እንዲኖርሽ ያደርጋል። ያው እግዚአብሔርም ሲረዳ የሚሆን ነገር። ቅድም በመልሶች ስለ ትዳር ጠቆም አድርገኸኛል። ልጆች አሉህ እንዴ? አንድ በጣም ቆንጆ ልባም እውነተኛ ሚስት እግዚአብሔር ሰጥቶኛል። እንግዲህ ኦልሞስት 10 ዓመታችንን ባለፈው አክብረናል። አሁን 11ኛ ዓመታችንን እናከብራለን ማለት ነው በትዳር። 3 ልጆች እግዚአብሔር ባዮሎጂካል የሆኑ የሰጠኝ፣ አንድ ደግሞ ማሳድጋት ልጅም እህቴም ደግሞ አለች። ስለዚህ እንደ ሰዓሊ ብቻ ሳልሆን አባትም ነኝ። ኃላፊነት የሚሰማው ጥሩ ባል ለመሆን ሞክራለሁ፣ ጥሩ አባት ለመሆን ሞክራለሁ፣ ጥሩ ዜጋ ለመሆን ሞክራለሁ። በቤተክርስቲያንም ደግሞ በማገልገል ራስን ለመስጠት እና ሁሉም መስመሮቼ ላይ እግዚአብሔር በረዳኝ መጠን ቢያንስ ማልታማ እንደሆን እተጋለሁ። ጸጋ የሚሰጥ እሱ ነው፣ አቅም የሚሰጥ እሱ ነው። ትንሽም የተሳካልኝ ይመስለኛል ባላንስ ፈጥሮ መጓዝ ላይ። እንዴት ነው ታዲያ? ያው ባልነ አባትነ መምህርነትም ራሱ አባትነት ነው። ሰዓሊነ ብዙ ስራዎችን ትሰራለህ። እንዴት ነው እያቻቻልክ ያለው እነዚህን ሁላ ነገሮች? ምንድነው ብዙ ወዳጅ አለኝ፣ ግን ከሁሉም ጋር ረጅም ጊዜ አይደለም ማጥፋው። ብዙ ጊዜ ወይ ስራ ቦታ ነኝ፣ ወይ ስቱዲዮ ነኝ፣ ወይ ደግሞ ቤተሰቦቼ ጋር ነኝ። ያ ደግሞ ረጅም የስራ ጊዜ፣ ረጅም ትርፍ ጊዜ እንዲኖረኝ እድል ይሰጠኛል። በአጠቃላይ መባክንበት ነገር የለም። እሱ ትልቁ ነገር ይመስለኛል። ሰው ፎከስድ መሆን አለበት። ፋንታሲ ስዕል ላይ እንጂ ፋንታሲ ህይወት ላይ ብዙ ዝም ብለን የሆኑ የምንመኛቸው ነገሮች አሉ። ዝም ብለን የሆነ የሴሌብሪቲ ኑሮ መኖር ያምረናል። እዚህም እዛም እዚህም መርገጥ ምናምን ቱማች ወዳጅ ጋር እንደ ሁሉ ለመሆን መሞከር፣ እነዛ ነገሮች የስራ ዲስፕሊን እንዳይኖረን ያደርጋሉ። ለፈተና ያጋልጡናል። በማንጠብቃቸው እና በማንፈልጋቸው ቦታዎች እንድንገኝ ያደርገናል። እና በእነሱ አቅጣጫ እግዚአብሔር ስለረዳኝ ነው እንግዲህ እነዚህን ሁሉ ነገሮች። ቀላል አይደለም፣ ከባድ ነው። ግን እግዚአብሔር ይመስገን እስካሁን እንግዲህ እዚህ ደርሻለሁ። በቀጣይ እየሰራህ ለመስራት ያሰብካቸው ስራዎች ይኖሩ ይሆን? አሁን ደግሞ የጀመርካቸው ፕሮጀክቶች ካሉ ጠቆም ብታረገን። ህልሜ አንድ ነው። ባህር ዳር ላይ አንድ ትልቅ ጋለሪ እኔ ብኖርም ባልኖርም ፈንክሽን የሚያደርግ ትልቅ ጋለሪ እንዲኖር አሁን ቦታ አለኝ። እኔ እዛ ቦታ ላይ መኖሪያም አርት ጋለሪ ማድረጌ ሳልከፍል ወጪ ሳላወጣ ሰውም አርት ካልቸሩ እያደገ እንዲሄድ ወደፊት ደግሞ ከተማው አምኖበት
አይ የኔን የቱሪዝም እንትን የሚጨምር ነው ካለ ደግሞ ቦታ አግኝቼ ሰርቼ ትልቅ ሙዚየም እንዲሆን ሌላ ከአፍሪካም ከዓለምም መጣው አርት የሚያሳዩበት ትልልቅ አርት ሬዚደንሲ ፕሮግራሞች የተለያየ ስፖንሰሮችን በመፈላለግ እንደዛ ለመስራት አስባለሁ። 2 ጊዜ ተሳክቶልኝ አርት ኦፍ ብሉ ናይል እና ጥበበ ባህር ዳር 1 እና አርት ኦፍ ብሉ ናይል ወይም ጥበበ አባይ በሚል ርዕስ ከአዲስ አበባ አርቲስቶችን አስመጥቼ ስፖንሰር አግኝቼ የአቫንቲ ብሉ ናይል ሆቴል ስፖንሰር አድርጎኝ ያቀረብናቸው ሾዎች ነበሩ። እንደሱ አይነት ነገሮችን ማስቀጠል ሞር ማት ሰው ይመጣል፣ ከተማውን ያያል፣ እግረ መንገዱን የያዘውን ነገር ኢንቨስት አድርጎ ይወጣል። አርትንም ነው የሚሰራው፣ እግረ መንገዱን ማስተዋወቂያም ይሆናል። ወደፊት እንደዛ አለ። ከዛ በዘለለ አዲስ አበባም ላይ እንደዚሁ የአርት ሴንተር እንዲኖር ባለኝ ኤነርጂ ባለኝ ፍቅር ሁሉንም ሰዓሊ እወዳለሁ። እኔ እኩል ነው የምወደው፣ አላበላልጥም። በምችለው ነገር ለመርዳት በምችለው አጠገብ ለመቆም ጄጃ አላረግም። በተለያየ ሁኔታ ውስጥ እንኳን ባገኘቸው የሙያ ባልደረቦቼ ናቸው። ሱስም ውስጥ ይግቡ ምንም ውስጥ ይግቡ በቃ ብቻ ባላቸው በርደን አብሬ ያንን ለመካፈል ፍላጎቱም አቅሙም ዝግጁነቱም አለ እና ከዛ አንፃር ወደፊት አዲስ አበባም ባህር ዳርም እንደዛ ሰፍቶ በተለይ ሰዓሊዎች ሳይሳቀቁ ስራቸውን የሚያሳዩበት የኔን ስራ ብቻ ሳይሆን የሌላ አሁን ያኛው ጋለሪ ላይ የኔ ተማሪዎች ተመርቀው በአዲስ አበባ ዩኒቨርሲቲ ተመርቀው የወጡ ልጆች መልሰው ዲስፕሌይ ያደርጋሉ ስራቸው። የኔ ብቻ ስፔስ አይደለም። እዚህም እንደዛ እንዲኖርና ወደፊት ከሌላ ዓለምም ሰዓሊዎችን ኢንቫይት እያደረጉ አርቲስቶች እንደዚህ እየመጡ ባህሉን እያጠኑ አርቲስት ሬዚደንሲ ፕሮግራም እንደዚህ የመስራት ሞር በቲዮሎጂም ደግሞ ስፒሪቹዋል እንትኔን በእውቀት የማሳደግ እንዲህ አይነት ህልም ነው ያለኝ። እቅዶች ሁላ እንደሚሳኩ ምንም ጥርጥር የለኝም። ማምናለሁ። በስተመጨረሻም ለቀጣይ የኢትዮጵያ ኪነ ጥበብ ባለሙያ ትውልድ በምን አይነት መንገድ አራያ ሆናለሁ ትላለህ? እንግዲህ ሰው አራያ የሚመርጠው ሌላው ሰው ነው እንጂ እንደዚህ አራያ ሆናለሁ ብለሽ አታረጊም። ኑሮሽን በገባሽ በተረዳሽው መንገድ ስትሄጂና አንዳንዱ ላይ ጥሩ ሆነሽ ስትገኝ ክፍተት አለብን፣ ድካም አለብን፣ ገደቦች አሉብን። በእነዚህ ውስጥ አንዳንድ በክፍተቶቻችን ምክንያት እንደጠበቁን ሳንገኝ የምናስከፋቸው ከብቃት ማነስ የምናሳዝናቸው የሆኑ ሰዎች ይኖራሉ። በህይወት በሚመጡብን ፈተናዎች ምክንያት የምናስከፋቸው ሰዎች ሊኖሩ ይችላሉ እና ከዚህ አንፃር እኔ በህይወቴ በቃ እግዚአብሔር በዚህ ምድር እስካለሁ ድረስ በምችለው ሁሉ አጠገቤ እኔ ልረዳው ሰውን ልረዳው የምችል በሪሶርስ ብቻ አይደለም፣ በጥሩ አቲቲዩድ በመቀበል አይዞ በማለት ጥሩ ፊት በማሳየት ሁሉ ጊዜ ስቄ ነው ቀበለው። ሰው ገና ከፈገግታ ነው የሚጀምረው ማለት ሰውን በቃ የትኛውም በህይወት እስካለሁ ድረስ ሰውን አፕሪሺየት እያደረኩ ኢንካሬጅ እያደረኩ ተማሪዎቼንም ደግሞ በተቻለ መጠን በምናገረውን እየሆንኩ ለመኖር አስባለሁ። እግዚአብሔርም እንደሚረዳኝ ጸጋ እንደሚያበዛልኝ አምናለሁ። ስለነበረን ቆንጆ ቆይታ እጅግ በጣም አመሰግናለሁ። እያዩ እኔም ደግሞ በጣም አመሰግናለሁ። ያው በቀጣይ ስራዎች ደግሞ በድጋሚ በሌሎች ቀረጻዎች እንደምንገናኝ ሙሉ እምነቴ ነው። አይ ደስ ይላል። እናንተም ጌት ኦፍ ሐረር ብላችሁ ጀምራችኋል። ምስራቋ ደማቅ ከተማ፣ ታሪካዊት ከተማ እና እስካሁንም የሰራችሁት ነገር ደስ ይላል። ወደፊት ብዙ ትልቅ ነገሮች እንደምትሰሩ አምናለሁ። መልካም እድል እላለሁ ለእናንተ። በጣም አመሰግናለሁ።